ቲክቶክ ላይ ቪዲዮአችሁ ቫይራል እንዲወጣ ምንድነው ማድረግ ያለባችሁ? ለ30 ቀናት የቲክቶክ አውቶሜሽን ቲፖች ነግራችኋለሁ ባልኳችሁ መሰረት ዛሬ ቀን 6 ላይ የምንመለከተው ቲክቶክ ላይ ቪዲዮአችሁ ቫይራል እንዲወጣ ከፈለጋችሁ ኮንተንታችሁ ላይ በጣም መጨነቅ ይኖርባችኋል። በተለይም ደግሞ ሁካችሁ ላይ በደንብ መጨነቅ ይኖርባችኋል። ቪዲዮአችሁን ስታዘጋጁ ሁክ የሚባለው ወይም ደግሞ የቪዲዮአችሁ የመጀመሪያ ፓርት ላይ ያለው ቪዲዮአችሁ እንደጀመረ የመጀመሪያውን 2-3 ሰከንዶች ላይ ያለው ነገር ለቀጣዩ ቪዲዮአችሁ እንዲታይና እንዳይታይ የሚወስን ነው ማለት ነው። ስለዚህ የሰዎችን አቴንሽን ግራብ አድርጎ መያዝ የሚችል ሰዎችን ቪዲዮአችሁ ላይ ሊያቆይ የሚችል እስከ መቼው ከቆዩ ምን ሊያገኙ እንደሚችሉ እና እንደዚሁም ደግሞ በቪዲዮ ላይ ምን አይነት ጠቃሚ ነገሮችን እንደሚያገኙ በዛ ቪዲዮ መንገድ ቲክቶክ ላይ ሰዎች ቪዲዮቸው ቫይራል እንዲወጣ ያደርጋል ማለት ነው። ምናልባት እንዴት እንደሆነ አሁንም ግልጽ ላልሆነላችሁ ሰዎች ምን አይነት ኮንተንት መስራት እንደምትፈልጉ ኮሜንት ሴክሽን ስር አስቀምጡልኝ እና ለእያንዳንዱ ኮንተንት ምን አይነት ሁክ መጠቀም እንዳለባችሁ እንደ ምሳሌነት በቀጣይ ቪዲዮ አንዳንድ ወይም ሁለት የቪዲዮ የመጀመሪያ ሀሳቦች ላይ እንዴት መጀመር እንዳለባችሁ የሚገልጽ ነገር አስገባላችኋለሁ ማለት ነው። ይህን ፔጅ ፎሎ ካላረጋችሁ ፎሎ ማድረግ እንዳትረሱ።